አቤት ሂሩቴ ፈለግሽኝ? አንተ በቃ ራስን እንደ ንጉስ ነው የምታየው አይደል? አዎ ንግስና ደስ ይላል። ስበል ገልቶ በቃ አንተ እንደ ልብ ይሁን እንደ ልብ እየፈነጨ የምታዝረከርከውን ቤት እንደ ድሮ ሚስት አቤት ጋሼ እያልኩኝ እንዳስተካክልልህ እንድለቃቅምልህ ነው የምትፈልገው? አይ ከጋሼ ይልቅ ደግሞ ወንድም አለም ጋሼ። አንተ ትቀልዳለህ አይደል? ፀሐይ ሳትመጣ እኔ ምግብ ሰርቼ ማቅረቤ ሳያንስ አንተ ያዝረከረከውን ቤት ማስተካከል አለብኝ ነው ወይስ ያንቺ ስራ ያደክምም? ማይክሮፎን ፊት ቆሞ መለፍለፍ ነው የሚያደክመው ለማለት ነው አዝረከርከ የምትጠብቀኝ? ማን ነው በዚህ ብርጭቆ የጠጣው? አንተ ነህ? ሂሩቴ ምን ሆነሻል? አሞሻል እንዴ? እኔ አሞኝ ነው እንጂ አንተ ምንም ስላደረክ አይደለም አይደል? እኔ አቅሌን ስቼ ነው እንጂ አንተ እየተንቦጣለክ አይደለም አይደል? መንቦጣለክ? አሁን የተጠየቀው መልስ። በዚህ ብርጭቆ ጠጥተሃል አልጠጣህም? ምንድነው የተጠጣበት? ሻይ ነው። ሻይ ይሸታል እንዴ? ጠጥተሃል አልጠጣህም ነው ያልኩት። ቅድም ነው ቤት ስመጣ ማንም የለም ትንሽ አመመኝና ቀን ማብራሪያ አልፈልግም። ያንተ ብርጭቆ ነው አይደለም? ሂሩቴ አሁን ብርጭቆ እንዴት የኔ ብቻ ሊሆን ይችላል? የሁላችንም ነው፣ የጋራችንም ነው እኮ። ያንቺንም አስተዋጽኦ ማሳነስ የለብንም። አሁን ጥያቄው እሱ አይደለም። ጠጥተሃል ወይ? አዎ ጠጥቻለሁ። ግን ምንድነው ጥፋቱ? ታይዋለህ ጠረጴዛው። አሁን ይሄንን ለማስለቀቅ መፈቅፈቅ አለብኝ። አይ ሳይፈቀፈቅ እኔ ቀስ ብዬ ነካ አድርጌ ያስለቅቀዋለሁ። በቃ የኔ ልፋት አይደለም ማለት ነው። ይሰበር ቶስሽ እኔ ገዝቼ ተኳለሁ። እኔ አልገዛም። አንተ ብቻ ነው የምትገዛው አይደል? እሺ ግዢው። እኔ እኮ ወጪ እንዳይበዛብሽ ብዬ ነው። ሰው እንደሆነ ቤት ማሳልተቷል ኮፒ እያደረገ። እሺ በቃ አይኔን ማየት አልፈልግም። ውጣልኝ፣ በቃ ውጣልኝ። በቃ ካንተ ጋር እኔ ትዳር ሳይሆን ግዞት ውስጥ ነው ያለሁት። ይሄ እኮ ያላቻ ጋብቻ ማለት በቃ የቁልጭ አርጎ የሚያሳይ